መዝሙረ ዳዊት ምንድነው? የጻፈው ቅዱስ ዳዊትስ ማን ነው? በእርግጥ እኛ የዚህ ትውልድ ኢትዮጵያውያን ቅዱስ ዳዊትን በደንብ እናውቀዋለን? እውን መዝሙረ ዳዊት ውስጥ ያለውስ ለብዙዎቻችን እንደሚመስለን የንስሐ ጸሎት ብቻ ነው ወይስ ታላላቅ የሥርዓተ መንግስትና የሥርዓተ ትምህርት እሳቤዎች አሉት? ቀደምት ኢትዮጵያውያን በዚህ ረገድ ስለ ቅዱስ ዳዊትና ስለ መዝሙሮቹ ምን ያውቃሉ? አውሮፓውያንስ ከኢትዮጵያውያን ክርስቲያኖች የመዝሙረ ዳዊት እይታ ምን ትልቅ ትምህርት ወሰዱ? በዚህ ቪዲዮ እነዚህን ጥያቄዎች የሚመልስ ቆይታ እናደርጋለን። ዶክተር መስከረም ነኝ ከዩቶፒያ ሚዲያ። ከላይ አገራዊና ዓለም አቀፋዊ ስፋት ያላቸው መንፈሳዊ፣ ታሪካዊ ገለጻዎች ይተላለፋሉ። እጅግ ትምህርታዊ ናቸው። በትንሣኤና በበጎ ዘመን ውስጥ ሆና ማየት የምንፈልጋት ኢትዮጵያ አለች። እንግዲህ ሁላችንም ባይምሯችን ለዚያች ኢትዮጵያ በር አመላካች የሆኑ የግድ ልናደምጣቸው የሚገቡ መልእክቶች ናቸው። ሰብስክራይብ እያደረጋችሁ የቻናሉ ቋሚ ተከታታይ በመሆን ለሌሎችም እያጋራችሁ የሚተላለፉትን ትምህርቶች በሚገባ እንድታጤኑትና እንዴት አስተሳሰባችንና አኗኗራችንን ሊቀይሩ እንደሚገባቸው በየበኩላችሁ እንድታስቡበት አደራላችኋለሁ። ዛሬ ስለ ዳዊት መንግስት፣ ስለ መዝሙረ ዳዊት ጥበብና ስለ ዓለም አቀፋዊ አንድምታው ነው የምናወራው። ብዙም ሰምተናቸው የማናቃቸውን ነገሮች እንነጋገራለን። እንደምታስታውሱት ከዚህ ቀደም ባሉት ክፍሎች በኢትዮጵያ መንፈሳዊ ታሪክ ውስጥ ብዙም ያልሰማናቸውን መሰረታዊ የኢትዮጵያ ማንነት የሚገልጹ እሴቶችን ማብራሪያ መስጠት ጀምሬያለሁ። እነዚህ እሴቶች ወይም ተልእኮዎች ኢትዮጵያውያን ከአምልኮተ እግዚአብሔር ባልተናወጡባቸው፣ ባልተከፋፈሉባቸው ጊዜያት ማለትም በጎ ዘመን፣ ወርቃማ ዘመን እየተባሉ ይጠሩ በነበሩት ጊዜያት እንደ ህዝብ እንደ ሀገር ይከተሏቸው የነበሩ መርሆች ወይም ተልእኮዎች ናቸው። በእንግሊዝኛው ፋውንዲንግ ፕሪንሲፕልስ የሚባሉት ማለት ነው። እነዚህ መርሆች 3 ናቸው። እግዚአብሔርን እያመለኩና እያገለገሉ መኖር፣ ጥበብን እያጠኑ መኖር እና ታሪክን እየመዘገቡ ማኖር የሚባሉ ናቸው። በጣም ሰፊ ጠቅለል ያሉ መርሆች ናቸው። በህገ ልቦናም በህገ ኦሪትም በህገ ወንጌልም የነበሩ ናቸው ብለናል። ከ7000 ዓመታት በላይ ማለት ነው። የታወጁት በነገስታት ማለትም በነ ኢትዮጲስ መልከጼዴቅ፣ በነ ንግስተ ሳባ፣ በነ አጼ ካሌብ ከዚያም አለፍ ሲል የእነርሱን ፈለግ ተከትለው በመሩ ነገስታት ሁሉ አማካኝነት ነው ብለናል። በምንጭነት የተገኙት ግን ከራሱ ከእግዚአብሔር ነው። እነዚህ ነገስታት መንገድ ሆኑ እንጂ አልፈጠሯቸውም ማለት ነው። እነዚህም ፕሪንሲፕሎች የራሳቸው ድርሰቶች አይደሉም። ባለፉት 2 ቪዲዮዎች እነዚህ መርሆች አንድ ባንድ ማየት ጀምረናል። ሰፊ ናቸው፣ እርስ በርስ የተያያዙ ናቸው። ወደፊትም ወደ ኋላም እያልን ማየት እንቀጥላለን ብያቸዋለሁ። ስለ መዝሙረ ዳዊት እናውራ ዛሬ። መዝሙረ ዳዊትን ብዙ ጊዜ የምናውቀው በንስሐ ጸሎትነቱ፣ ለህመም ለሐዘን ጊዜ፣ ጠላት በሚነሳበት ጊዜ፣ መንገድ ሲወጣ፣ ክርክር ሲኖር፣ የአጋንንት ውጊያ ሲበረታ ይጸለያል እየተባለ ጥቅሙ በግል ህይወታችን ውስጥ ሲነገር ነው የምናውቀው። ያ እውነት ነው፣ ምንም አይካድም። ዛሬ ግን የምጠይቃችሁ ሰፋ አድርጋችሁ ማየት እንድትጀምሩ ነው። ድሮ ኢትዮጵያውያን መዝሙረ ዳዊትን ያዩ በነበረበት እይታ ማለት ነው። የመዝሙረ ዳዊትን ጥልቅነትና ሰፊነት በእግዚአብሔር መንፈስ ውስጥ ያሉ ቅዱሳን በእርግጥ በእግዚአብሔር ገላጭነት በሰፊው ይረዱታል ከኛ በተሻለ። እኛ በዚህ ዘመን ያለነውና በብዙ የታሪክ ውዥንብር ውስጥ የምንገኘው ግን እንደገና በድጋሜ ተቆጥሮ ካልተነገረን ይህንን ለማጤን የሚበቃ አእምሯዊ ዝግጅቱ ወይንም ብቃቱ የለንም። ምክንያቱም ሆን ብሎ አስፍቶ ያስተማረን አካል የለም። ስለዚህ እንዲህ ያለ ገለጻ እንግዲህ የግድ ያስፈልገናል። ለእናንተ ብቻ ማለት አይደለም፣ ለእኔም ቢሆን። ይህ የኛ የመረዳት ችሎታ ማነስ የመጣው እንደ ሀገር መሰረታችንን የመልቀቃችን ውጤት ነው። እንግዲህ በዛ ምክንያት ነው። ያ ደግሞ የቆየ ችግር ነው፣ ዛሬ የተፈጠረ አይደለም። መርሃችንን ወይም ተልእኳችንን ስንረሳ በጥልቀት ማወቅ ያሉብን ዋና ዋና ቁም ነገሮች እንረሳና ተራ የሆኑ ነገሮች ላይ ማተኮር እንጀምራለን። ስለዚህ እኛ ኢትዮጵያውያን በተለይም ኢትዮጵያውያን ክርስቲያኖች እንደዚህ ለይቼ መናገር አልፈልግም። ምክንያቱም ሁሉንም ይመለከታል፣ አመነበትም አላመነበትም። ከወደቅንበት አንዱ ትልቅ ነጥብ ዋነኛው ይህ የመዝሙረ ዳዊት ጉዳይ ነው፣ አረዳዳችን ማለት ነው። መዝሙረ ዳዊት ቅድም እንዳልኳችሁ እንደ ንስሐ ጸሎት ነው ብዙ ጊዜ የምናየው። ግለሰብ አንድ ምዕመን ችግር በሚደርስበት ጊዜ፣ በሚታመም ጊዜ፣ ሐዘን በሚደርስበት ጊዜ፣ ጠላት በሚበዛበት ጊዜ ወዘተ የትኛው እንደሚጸልይ ወይም ደግሞ የሚሰጠው ጥቅም እድሜን ያረዝማል፣
ወደ ቤተ ክህነት ትምህርት ለመግባት ለሚፈልጉ ንባብ እንዲያውቁ ቶሎ ይረዳቸዋል። ለምሳሌ ዲያቆናት በቤተ መቅደስ በሚያገለግሉበት ጊዜ ግዕዙን ሲያነቡ ተነሽ ተጣየውን እንዲለዩ ዘንጥለው እንዳያነቡ ለማስተማሪያ ይረዳል በሚል በዚህ ደረጃ ነው የምናውቀው በብዛት ማለት ነው። ከዚህ ባለፈም ሁኔታ በደንብ የሚረዱ ይኖራሉ። ነገር ግን አብዛኞቻችን ከዚህ ያለፈ ብዙም ግንዛቤው የለንም። በእርግጥ ይሄ እውነት ነው። ምክንያቱም ማንኛውም የቤተ ክርስቲያን አገልግሎት ከመዝሙረ ዳዊት በተውጣጡ ቃላትና አረፍተ ነገሮች ላይ ተመስርተው የተዘጋጁ ናቸውና እነዚህን ጸሎቶች እንዲማርባቸው እንደ መሰረት ነው በሚል ለአንድ ክርስቲያን የሚሰጠውን ጠቀሜታ ጠቅለል አድርገን ነው የመዝሙረ ዳዊትን ጥቅም የምንረዳው። ልክ ነው። ግን እስኪ ሰፋ አድርገን እንየው። መዝሙረ ዳዊት ራሱን የቻለ ሰፊ ስርዓተ ትምህርት ነው። ያው ከሌሎች የቅዱሳን መጽሐፍት ክፍሎች ጋር አብሮ ማለት ነው። ለብቻው ተነጥሎ የቆመ ቅዱስ መጽሐፍ የለም። መዝሙረ ዳዊት ስርዓተ መንግስትም ጭምር ነው። ያው ዳዊት ንጉሥ አይደል? የዳዊት መዝሙሮች ውስጥ የተጠቀሱት እሳቤዎችና እውነታዎች በሙሉ አንዲት የተመረጠች የቃል ኪዳን አገር፣ የእግዚአብሔር አገር የምትባል ጽዮን፣ አዲሲቱ እስራኤል፣ ኢየሩሳሌም እንግዲህ እና አሜሪካ ሊሆኑ እየሞከሩ ያሉት ወይንም ነን እያሉ ነው ያሉት በአንድም በሌላም መልክ ማለት ነው። ያቺ እውነተኛዋ የሆነችው አዲሲቱ እስራኤል እየተባለች የምትጠራ ሀገር ህዝቧ የሚተዳደሩበትን ስርዓት ወይንም ጥበቦች የሚገልጹ ቃላት፣ ጥበቦች፣ አረፍተ ነገሮች ናቸው በመዝሙረ ዳዊት ውስጥ ያሉት እና ስርዓተ መንግስት ነው። ትልቅ ስርዓተ መንግስት ነው። አሁን እኛ የምናውቀው በዚህ ዘመን እንግዲህ ሪፐብሊክ፣ ዲሞክራሲ፣ ፌዴራሊዝም፣ ሞናርኪ፣ ሶሻሊዝም፣ ቶታሊታሪያኒዝም፣ ዲክቴተርሺፕ ወዘተ እያልን የምንጠራቸው ስርዓተ መንግስቶች አሉ በተለያየ ሀገር የምናያቸው በዓለም ላይ። እነዚህ ሲስተምስ ኦፍ ገቨርንመንት ናቸው። መዝሙረ ዳዊትም ግን ራሱን የቻለ ስርዓተ መንግስት ነው። የዳዊት ዙፋን የምንለው ማለት ነው ስርዓተ መንግስት ነው። ሌሎች ስርዓቶች መስራቾች ወይም ጀማሪዎች አሏቸው። የየራሳቸው ፈላስፎች አሏቸው። ለምሳሌ ሪፐብሊክን መጀመሪያ ሪፐብሊክ የሚል መጽሐፍ ያወጣው ተብሎ የሚታሰበው እንግዲህ ፕላቶ ነው። እሱም ከሶቅራጥስ አገኘው ነው የሚባለው። ግሪካዊ ፈላስፎች ናቸው እንደምታውቁት። መዝሙረ ዳዊት ደግሞ ውስጥ ያለው ስርዓተ መንግስት እንግዲህ በዋነኝነት የተገለጠው ሁላችንም አሁን በስፋት የምናውቀው በራሱ በቅዱስ ዳዊት በኩል ነው። እሱም ከእግዚአብሔር አግኝቶት ብለናል። ሌሎች ስርዓተ መንግስቶች ስለ ሀገር ደህንነት፣ ስለ አስተዳደር፣ ስለ ምጣኔ ሀብት፣ ስለ ሰላም አጠባበቅ፣ ስለ ፍትህ አሰጣጥ፣ ስለ ህግ አወጣጥ፣ ስለ ህዝብ ጉዳዮች ፐብሊክ አፌርስ የምንለው ማለት ነው፣ ስለ ውጭ ግንኙነት ፎሬን ፖሊሲ፣ ስለ ህዝቡ ሃይማኖታዊ ጤንነት፣ ስለ ተዋልዶ ወዘተ የየራሳቸው አስተሳሰብ አላቸው። መዝሙረ ዳዊት ውስጥ ያለውም ስርዓተ መንግስት እንደዛው ማለትም የዳዊት መንግስት እየተባለ የሚጠራው ስርዓትም በእነዚሁ ዙሪያ የራሱ አስተሳሰብ ሰፊ ትምህርት አለው። ፍልስፍና የሚለውን ቃል ያው እዚህ ጋር ብዙም መጠቀም አልፈልግም። የራሱ አስተሳሰብ ያለው ያልኳችሁ ለዛ ነው። ምክንያቱም ፍልስፍና ባዕድ ቃል ነው። አወቅነውም አላወቅነውም ፍልስፍና ወደ ባዕድ አስተሳሰብ ተወስዷል። የጥበብ ፍቅር የሚለውን ነገር ያው አባርዘውታል የአሕዛብ ስልጣኔዎች ማለት ነውና መዝሙረ ዳዊት ራሱን የቻለ ፍልስፍና ነው ባልለው ደስ ይለኛል። ስርዓተ መንግስት ነው። ሶስቱ የኢትዮጵያውያን ሀገራዊ መርሆች ያልነውም ቅድም የጠቀስኳቸው በመዝሙረ ዳዊት ውስጥ በሰፊው ይገኛሉ። አንዳንዴም ቃል በቃል ይገኛሉ። ለምሳሌ መዝሙረ ዳዊት ምዕራፍ 2 ቁጥር 11 እና 12 ላይ እንዲህ ይላል፣ ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ፣ ጥበብን አጽኗት፣ እግዚአብሔር እንዳይቆጣ እናንተም ከጽድቅ መንገድ እንዳጠፉ እያለ የሚናገርበት ክፍል አለ። እንግዲህ እዚህ ውስጥ ከሶስቱ ሀገራዊ መርሆች ቢያንስ ሁለቱን እናያለን ማለት ነው። ማለትም እግዚአብሔርን እያመለኩና እያገለገሉ መኖርና ጥበብን እያጠኑ መኖር የሚለውን እዚህ ጋር እናያለን እና በሌሎች ምዕራፎች ውስጥ ቅዱስ ዳዊት ሶስቱን ራእዮች ወይም ተልእኮች ለእስራኤል ሕዝብ ሊያስጨብጣቸው ሲሞክርና እንዳይረሷቸው ሲያሳስባቸው ለትውልድ ትውልድ እንዲናገሩ ሲያሳስባቸው እናያለን። እንግዲህ የቅዱስ ዳዊት መዝሙር ስርዓተ መንግስትንም ስርዓተ ትምህርትንም በውስጡ የያዘ መጽሐፍ ነው ካል በተለይ ከነሙሉ ትርጓሜው ለሚረዱት ደግሞ ምድራዊ ስርዓትን ብቻ ሳይሆን ሰማይና ምድር የተዋቀሩበትን ስርዓት ጭምር በሰው አእምሮ ውስጥ እየከሰተ የሚያስረዳ ምሉ ወይም ኮምፕሬሄንሲቭ የሆነ መጽሐፍ ነው። ይህንን የመዝሙረ ዳዊት አንድምታ ላይ እኔ እጄ ላይ ያለው አንድምታ እንግዲህ መግቢያው ላይ ያንን ነገር ይገልጻል። በመዝሙረ ዳዊት ውስጥ ትንቢት አለ። ስለ ስነ ፍጥረት የሚናገሩ ብዙ ክፍሎች አሉት።
እስከ ዓለም ፍጻሜ ድረስ ያለፈው ብቻ አይደለም፣ እስከ ዓለም ፍጻሜ ለወደፊትም ጭምር ገና ከፊታችን ጭምር በየዘመናቱ ስለሚሆኑ ክስተቶች የሚናገሩ ብዙ ክፍሎች በውስጡ አሉ። አረዳዳችን እንግዲህ እኛ ከላይ ብቻ ሊሆን ይችላል። ነገር ግን ይህንን ደግሞ በጥልቀት የሚረዱ ብዙ በቆየንበት ቁጥር በጣም ብዙ ትርጉሞችን እየሰጠ የሚመጣ ነው። በእኛም አእምሮ እንኳ ማለት ነው። በቅዱሳኑ ወይንም በእግዚአብሔር መንፈስ በሚመላለሱት ብቻ ማለትም አይደለም እና እስከ ዓለም ፍጻሜ ድረስ የሚመጡ በጎ ዘመኖችን፣ ክፉ ዘመኖችን፣ የሚነሱ መልካም ነገስታትን፣ ክፉም ነገስታትን ሁሉ ከነጸባያቸው፣ ከነድርጊታቸው፣ ከነአስተሳሰባቸው የሚያስረዱ ብዙ ክፍሎች አሉት። ስለዚህ እንደነ ሪፐብሊክ፣ እንደነ ዲሞክራሲ፣ እንደነ ሶሻሊዝም ብቻ አይደለም። ከዛም እጅግ የሰፋ የበለጠ ዘላለማዊ ሀሳብን የያዘ ስርዓተ መንግስት ነው። ራሱ ቅዱስ ዳዊት በኖረበትም ዘመን እነዚህ አሁን የጠቃቀስናቸው አይነት ስርዓተ መንግስቶች የአሕዛብ ስርዓተ መንግስቶች የምንላቸው ናቸው። እነሱ የነበሩባቸው አገራት እሱ በኖረበትም ዘመን ነበሩ። ለምሳሌ የሮምና የግሪክ ነገስታት ንጉስ ዳዊት በነበረበት ዘመን እንደውም ቅዱስ ዳዊትን እጅግ ይፈሩት ነበር። ምክንያቱም የእያንዳንዳቸውን መንፈሳዊ ማንነት ያውቃል። አስተሳሰባቸውና ድርጊታቸውን እንደ ግለሰብም እንዳካሄድም እንደ ስርዓታቸውን ምን ላይ እንደቆመ በደንብ ያውቃል። እነሱ ፊት ለፊት ለማሳየት እንደሚሞክሩት ብቻ አይደለም፣ ድብቅ ድርጊታቸውን ጭምር በእግዚአብሔር ገላጭነት በደንብ ተረድቷቸዋል። ለምሳሌ ዛሬ ፍሪሜሰን ብለን የምንጠራቸውን በቃል ጥበብ የሚያምኑ ጣዖታውያን የምስጢር ማህበራትን እርሱ በዚያ ዘመን በደንብ ያውቃቸው ነበር። በትንቢት ማለት ብቻም አይደለም፣ በእርሱ ዘመንም ነበሩ። እንደው ፍሪሜሰን ተብለው ባይኖሩም በሱ ዘመንም ነበሩ። ምክንያቱም ዞሮ መነሻቸው ከአሕዛብ ሀገራት ስልጣኔዎች ስለነበረ በደንብ ያውቃቸዋል። እርሱ ለሚመራው የእግዚአብሔር ሕዝብ የሚስማማ ፍልስፍና እንደሌላቸውም ጭምር ስለሚያውቅ እጅግ ነበር የሚቃወማቸው። ሕዝቡንም ማለትም የእስራኤልን ሕዝብ ወደ እነርሱ ስርዓት እንዳይሳብ በመዝሙሮቹ ያሳስባቸው ነበረ። ለምሳሌ መዝሙረ ዳዊት ምዕራፍ 4 ላይ በቀጥታ ስለ ፍሪሜሰኖች የሚናገር ክፍል አለው። ግን ስታነቡት አይመስልም ትርጓሜውን ካላየ ነው። ያንን እንግዲህ በጥልቀት የተረዱ ባያስቀምጡልን እኛ በዚህ ዘመን ያለ ነው በቃ አየር ላይ ነን፣ ምንም የምንረዳው ነገር የለንም። ትርጓሜውን ካየነው ወይ ደግሞ እግዚአብሔር እንግዲህ በቸርነቱ ከገለጸልን በደንብ እንረዳዋለን። አለዚያ ግን ከላይ ስናየው አይመስልም። ምዕራፉ አጭር ስለሆነ ስክሪኑ ላይ ላሳያችሁ፣ አነብላችኋለሁ። መዝሙረ ዳዊት ምዕራፍ 4 ምን ይላል? እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ ጭንቀቴንም አሰፋልኝ፣ ይቅር አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጮሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉ። በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጽድቅን መስዋዕት ሰው፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልባችን ደስታን ጨመርክ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በእርሱ በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በተስፋ አሳድረኸኛልና ይላል። አሁን በዚህ መዝሙር ውስጥ እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ የሚለውን መስመር ስናየው የእግዚአብሔር ልጆች አላላቸውም፣ የሰው ልጆች ነው ያላቸው። የማኔን ተከታዮች ነበር እንደዛ የሚላቸው። ይህን በዝርዝር ትርጓሜው ላይ ታገኙታላችሁ። የአንድምታ መጽሐፉ ካላችሁ እዛ ላይ መመልከት ነው። ማኒ ማን ነው? እንግዲህ ማኒ የሚባለው ሰው ዛሬ ፍሪሜሰኖች የምንላቸው የእነርሱ አባት ነው። አባትነቱ ያው በአስተሳሰብ በፍልስፍና በመንፈስ ለማለት ነው። እና ምን ብሎ ነበር የሚያምነው? ይቺ ዓለም ሰራይ መጋቢ የላትም። ብርሃናት በልማድ ይመላለሳሉ፣ አፍላጋት በልማድ ይፈሳሉ። ክረምትና በጋ በቀንና በሌሊት በልማድ ይፈራረቃሉ። ሰውም በልማድ ይወለዳል፣ በልማድ ይሞታል ብሎ ያምን ነበር። ይሄ አንድምታው ላይ ተጽፏል። በሌላ ቋንቋ እንግዲህ ማኒ ኤቴይስት ነበረ ማለት ነው። እግዚአብሔር የለም ብሎ የሚያስብ ሰው ነበረ። እንዴት ነው ወደዚህ አይነት አስተሳሰብ የመጣው ካልን መጀመሪያ ማኒ ባህታዊ ነበረ። ከክርስቶስ ልደት በፊት ነው የኖረው። እንግዲህ አንዳንዶች በቅዱስ ዳዊት ዘመን ነበረ ይላሉ፣ ሌሎች ደግሞ በኋላ ነው የተነሳው። ቅዱስ ዳዊት ግን በትንቢት አይቶታል ይላሉ። አይደለም፣ በሱ ዘመን ነበረ። እንደውም የዚህን ያህል ከንቱ መጥፎ አስተሳሰብን በማንሳቱ ጦር አዝምቶ ጭምር ወግቶታል የሚሉም አሉ። የሆነ ሆኖ ግን የሁለት ትልልቅ አስተሳሰቦች ወይንም ሌጋሲዎች ትራዲሽኖች ትልቅ ጦርነት ነው በማኒ እና በዳዊት መሀል የሚታየው ማለት ነው። እና
ማኒ መጀመሪያ ባህታዊ ነበረ፣ ዝጉሃዊ ተሐራሚ ነበረ እና በአንድ ወቅት አህያ ጠፋበት እና እኔ በጾም በጸሎት ስኖር እንዴት ነው የኔ ገንዘብ ሲጠፋ እግዚአብሔር ዝም ብሎ የሚያየው? እንዴት ገንዘቤ ይጠፋል ብሎ በጣም ተቀየመ። በጸሎቱም ተመክቶ ሱባኤ ገባ ይላል። ምን ብሎ ተሳለ? አህያዬ ቢገኝ እውነት ለዚህች ዓለም ሰራይ መጋቢ አለ እላለሁ፣ ፈጣሪ አለ፣ እግዚአብሔር አለ እላለሁ፣ ባይገኝ ግን የለም እላለሁ ብሎ በጣም እግዚአብሔርን የሚገዳደርና ከትህትና ያልሆነ ሱባኤ ገባ። እንደምንጠብቀው ፈጣሪ አልሰማውም። ምክንያቱም ይሄ እግዚአብሔር ነው እኛን የሚመረምረን እንጂ እኛ እግዚአብሔርን አንመራመረውም እና እንደዛ አይነት ሱባኤ ስለገባ ከፈጣሪው ተጣላ። ስለዚህ ሱባኤውን ጨረሰ፣ አህያው አልተገኘም፣ ኤቴይስት ሆነ ማለት ነው። ዛሬ ፍሪሜሰን የሚባሉት በነገራችን ላይ የትኛውም እምነት የሚመስል አደረጃጀት ውስጥ ቢኖሩ የትኛውም አይነት እንደው በጣም ክርስቲያኖችን ቢመስሉ በየትኛውም አይነት ፒራሚድ ላይ ቢገኙ እምነታቸው ዞሮ ዞሮ ኤቴይዝም ነው እና ለዛ ነው ቅዱስ ዳዊት ሐሰትን ለምን ትሻላችሁ የሚላቸው። የፍሪሜሰኖች የመተዳደሪያ ደንባቸው በየድረገጹ ታገኙታላችሁ። በነገራችን ላይ the constitution of freemasons ብላችሁ ብትፈልጉ የእንግሊዝኛውን ቅጂም ጭምር ታገኙታላችሁ። በጣም ስለ ሃይማኖትና ስለ ታሪክ ያወራሉ። እንደው በቃ ከሃይማኖተኞች በላይ ነው ስለ ሃይማኖት፣ ስለ የቤተ ክርስቲያን ታሪክ፣ ስለ መሳሰሉት ነገሮች የሚያወሩት። ስለ ብዙ ጥንታዊ የሚሆን ዘመናዊ ጥበቦችም ያውቃሉ እና እንደውም በዚህ ዘመን በጣም የሚያቀነቅኑት ዋናው ሀሳባቸው ምንድነው? በተለያዩ ሃይማኖቶች ውስጥ ተበትኖ የሚገኘው ህዝብ እንዴት አንድ መሆን እንደሚችል በጥበብ የሆኑ ኮመን ነገሮችን መፈለግ፣ ኮመን ኮኔክቲንግ ትሬድስ፣ ክር በመሃላቸው በሁሉም ውስጥ ያለውን ክር እየመዘዙ እየፈለጉ ያንን አብሮ መግመድ የሚቻልበት ሰላምና ፍቅር በሚመስል መልኩ ማለት ነው። የእነሱ አስተሳሰብ በአሁን ዘመን ጊዜው የነሱ ነው። በየቤተ እምነቱ የሚነገረው እንዲህ አይነት ወሬ ነው እና ጥበብን እንደሚወዱ በጣም ይናገራሉ። ከጥንት ጀምሮ የነበሩ ጠቢባንን በቃ የማናቸውም አይነት ጠቢባን የፋርስም በሉት የግብፅም በሉት የኢትዮጵያ የማይቀራቸውም የኑቢያ የማይቀራቸውም የግሪኮችም የሮማውያንም የባቢሎናውያን የሁሉንም ጥበብ እንዳጠኑ ወደ ምዕራቡ ዓለም ደግሞ ያለውን የአስቴክሶች የኢንካዎች የሜክሲካኖች ምናምን ምንላቸው አሁን ማለት ነው የእነሱን ጥበቦች እንዳጠኑ ነው በጣም የሚናገሩትና በእርግጥም ደግሞ አጥንተዋል፣ ብዙ ነገሮችን በምን አይነት መንፈስ እንዳጠኑት ግን በጣም ጥያቄ ምልክት ውስጥ የሚወድቅ ነውና ዞሮ ዞሮ ይሄን ሁሉ ነገር ቢያደርጉም እውነታው ለእነርሱ እግዚአብሔር የለም ወይንም የእግዚአብሔር ሕግ ብለን የምናስበው ነገር ብዙም አስፈላጊነቱ ላይ ጥርጣሬ ያላቸው ክደውታል። አንጻራዊ ነው ለነሱ። እንግዲህ ቅዱስ ዳዊት እንደዚህ አይነቶቹን ነው አጥብቆ የሚሞግተው ማለት ነው። በዚህ ቅድም ባየነው በመዝሙረ ዳዊት ምዕራፍ 4 ውስጥ ባየነው ብቻም አይደለም። በነገራችን ላይ ምዕራፉ ሲጀምር አንድምታው ስለ መነናውያን የተናገረው ይላል፣ የማኒ ተከታዮች ብሎ ማለት ነውና እንደዛ ብለው የሚጀምሩ ሌሎች ምዕራፎችም ታገኛላችሁ። እና ቅዱስ ዳዊት በሌላ ቋንቋ እንግዲህ እነዚህን መነናውያን ወይንም ማንያውያንን እየሞገተ የሚኖር አይነት ስርዓተ መንግስት ነበረው ስንል በሌላ ቋንቋ ምን እያልን ነው? የሚስጥር ማህበራትን የሚቃወምና የሚሞግት ስርዓተ መንግስት ነበረ ማለት ነው የቅዱስ ዳዊት መንግስት እንጂ ከነሱ ጋር ስምምነት የሚፈራረም መንግስት ነበረ ማለት አይደለም። በጭራሽ የዛ ተቃራኒ ነበረ። ልድገመው። የቅዱስ ዳዊት ስርዓተ መንግስት የሚስጥር ማህበራትን የሚቃወምና የሚሞግት ከዛም አልፎ ህዝቡ በእነርሱ ፍልስፍናና ምግባር እንዳይበከል የሚከላከል በጣም አጥብቆ የሚሰራ ዋና ተልእኮ ይሄ ነው ብሎ የሚያምን መንግስት ነበር እንጂ ከምስጢር ማህበራት ጋር ስምምነት የሚፈራረም መንግስት አልነበረም። እና በምድር ላይ የዳዊት መንግስት ተልእኮ ያ ነበረ ማለት ነው። ኢትዮጵያ እንግዲህ እንደ ሀገር የተቀበለችው ተልእኮ ያንኑ ነው። ያንኑ የዳዊትን ተልእኮ ነው የተቀበለችው። እንግዲህ ቢያንስ ክርስቶስ ከመወለዱ በፊት ጀምሮ ላለፉት 3000 ዓመታት ኢትዮጵያውያን ስርዓተ መንግስታችንን ስንመራበት የነበረው ቃል የቅዱስ ዳዊት ቃል ነበረ። የቃል ጥበብ ነው ብለናል። እንግዲህ ቃል ጥበብ ነው። የቅዱስ ዳዊት ቃል፣ የሱ መንፈስ፣ የሱ ጥበብ ባለፈው ክፍል ካወራ ነው የአሕዛብ የቃል ጥበብ ማለትም የፕሮፓጋንዳና የፖለቲካ አካሄድ ፍጹም ተቃራኒ ነው እና ቅዱስ ዳዊት አሁን ሰፍነው የሚታዩትን አሁን በቃላት ማደንዘዣ በፖለቲከኞች አካሄድ የሚደረገውን ነገር
የሆኑ ቃላትን እየፈጣጠሩ አዳዲስ አባባሎችን አዳዲስ ፍልስፍናዎችን ቲዮሪዎችን የሆነ ዓለም በህዝቡ አይምሮ ውስጥ መሳል ተግባራዊው ነገር ግን ፍጹም ከዛ ተቃራኒ የሆነ ሌላ ነገር ምንታዊነት የምንለው ችግር ማለት ነውና ይህን አይነት የፖለቲከኞችን አካሄድ እጅግ ይጠላ የነበረ ያንንም እንግዲህ እንዳየነው በመዝሙሩ በግልጽ የሚያወግዝ አይኑ የተከፈተ ታላቅ ንጉስም ነብይም ነበር እና እንግዲህ እውነተኛውን ቃል ነበር መከተል የሚወደው ከዚህም የተነሳ እንግዲህ ራሱ የአብ ቃል የተባለው እግዚአብሔር ወልድ በስጋ ከእርሱ የትውልድ ሐረግ እንዲወለድና በዳዊት ዙፋን የነገሰ ወልደ ዳዊት የዳዊት ልጅ እየተባለ የሚጠራ እንዲሆን አምላክም ጭምር በዛ ሌጋሲ ውስጥ የሚጠራ እንዲሆን መንገድ የሆነ ታላቅ ሰው ነው ቅዱስ ዳዊት ማለት ነው። እንግዲህ የቅዱስ ዳዊትን ስርዓት በኢትዮጵያ ያስቀጥሉ የነበሩት ያው የቀድሞ ነገስታትና ካህናት ዋና ዋቢያቸው እንደምታውቁት መዝሙረ ዳዊት ነበረ ካሪኩለማቸው። ከዛ ነው የሚጀምሩት። መቼም ዳዊት ያልደገመ የለም አይደል? በጥንቱ ነገስታትም መሳፍንትም መኳንንትም እስከ አባወራው ድረስ እስከታች ድረስ ወጣት ወንዶች የሚማሩት ትምህርት የሚጀምረው ከመዝሙረ ዳዊት ነበረ። ሲጀምር የኢትዮጵያ ስርዓተ መንግስት የዳዊት ዙፋን ነበር የሚባለው። የዳዊት ልጅ ሶሎሞን፣ የሶሎሞን ልጅ ቀዳማዊ ምኒልክ እያለ ስለመጣ ማለት ነው በንግስተ ሳባ አማካኝነት። በነገራችሁ ላይ ንግስተ ሳባ ፍሪሜሰኖች ስለ ኢትዮጵያ ሲጽፉ ንግስተ ሳባ እኮ ፍሪሜሰን ነበረች ብለው ይጽፋሉ። እና ይሄንን ነገር ያየው ጊዜ በጣም ገርሞኝ ነበረ። እንግዲህ ምንና ምን እነሱ መነናውያን ናቸው። ፍልስፍናቸውን ቅድም አየን። የሷ ጥበብ ከነርሱ ጋር አንድ አይነት እንደሆነ አስመስለው ነው የሚጽፉት። እነሱ በእርግጥ ያው ዳዊትንም ሶሎሞንንም ፍሪሜሰኖች ነበሩ ነው የሚሉት፣ የሱ ተከታዮች ነን ነው የሚሉት። ግን ይሄ በጣም ከባድ የሆነ መደበላለቅ ነው። ከዚህም ከዛም የወሰዱት የጥበብ ትምህርት እንደሆነ አድርገው ነው በአሁን ሰዓት እንግዲህ ዓለምን የሚያሽከረክሩ የሚስጥር ማህበራት የተለያየ የፖለቲካ፣ የኢኮኖሚ፣ የግሎባላይዜሽን የምን ንድፈ ሐሳብ የሚያወጡልን። እውነታው ግን ያው እነሱ በጣም ደበላልቀውታል። በጣም ትልቁ ተቃዋሚያቸው በዚህ ዘመን ቢኖር ራሱ ቅዱስ ዳዊት ነው የሚሆነው ማለት ነው። ራሱ ጠቢቡ ሶሎሞን ነው የሚሆነው። ራሷ ንግስተ ሳባ ናት የምትሆነው ማለት ነው። እና ቅድም ወዳልነው ስንመለስ እንግዲህ የኢትዮጵያ ስርዓተ መንግስት የዳዊት ዙፋን ነበር የሚባለው። ስለዚህ የዳዊትን አስተሳሰብ ነው የሚከተለው፣ የዳዊትን ሃይማኖት፣ የዳዊትን ህሊና፣ የዳዊትን ቃል ነገስታቱም፣ ካህናቱም፣ መኳንንቱም፣ መሳፍንቱም አባወራውም እንዳልኳችሁ ማለት ነው። ተማሪውም፣ ደቀ መዝሙሩም፣ መምህሩም ሁሉም በሚገባ ያጠኑት ነበር። ምክንያቱም ህዝቡን በዳዊት መንግስትና በሱ ራዕይና ተልእኮ መሰረት እንምራ ካሉ የእርሱን አስተሳሰብ የእርሱን ማይንድ ሴት ይዞ መገኘት ግድ ስለነበረ ማለት ነው። ምን ማለት ነው ይሄ እንግዲህ ስንል እንግዲህ ቅዱስ ዳዊት እንዴት ነበረ ህዝቡን የሚመራው የሚለውን ጥያቄ መመለስ ይኖርብናል። በምን አይነት የቃል ጥበብ ነበር ህዝቡን የሚያናግራቸው? ያው መቼም በፕሮፓጋንዳና በፖለቲካ የቃል ጥበብ አይደለም፣ በዛ አይደለም በጭራሽ። ዳዊት መንግስት ነው እንግዲህ በደንብ አስቡት። በሱ ዘመን በእስራኤል ራዲዮና ቴሌቪዥን፣ ጋዜጣ፣ ኢንተርኔት ቢኖር ኖሮ ወይም ደግሞ የትምህርት ቤት ቴክስት ቡኮች የሚባሉ ነገሮች ቢኖሩ ህዝቡን ወይንም የተለያዩ የህብረተሰብ ክፍሎችን እንበለው በዘመናዊው አገላለጽ የሚያናግራቸው እንዲህ እያለ ነበረ። ለምሳሌ በወቅቱ ለነበሩት ለነቢያትና ለካህናት እንዲህ እያለ ነበር መመሪያ የሚሰጣቸው። እንደዚህ ነበር የሚያናግራቸው። ምን ይላቸዋል? ይሄ የኔ አገላለጽ ነው እንግዲህ በአንድ ጥቅሶችን አልዘረዝርም። ዝም ብዬም ጠቅለል ያለውን ሐሳብ ነው የምነግራችሁ። ለካህናቱ ለነቢያቱ እንዲህ ይላቸዋል። እግዚአብሔርን አመስግኑት፣ ምስጋናውን እንዳታጓድሉ። በሌሊት በቤተ መቅደስ እጃችሁን አንስታችሁ አመስግኑት። የእግዚአብሔርን ስም ዘወትር በ24 ሰዓት አስቡት፣ በዓላቱን አታስታጉሉ ይላቸዋል ማለት ነው። የአደባባይ በዓልን በሉት የቤተ መቅደስን በዓል ማለት ነው። እንግዲህ ደግሞ እንዲህ ይላቸዋል። ህዝቡን አትበድሉ፣ በጽድቅ ሂዱ፣ ጉቦ መማለጃ አትቀበሉ፣ ህጉን ጠብቁ፣ ህጉን ለእስራኤል አስተምሩ። በቀደመው ዘመን ምን እንደተከናወነ በታሪካቸው እግዚአብሔር ምን እንዳደረገላቸው ታሪኩን ለህዝቡ ንገሩ፣ ለየትውልዱ አሳስቡ እያለ ይመክራቸዋል። የግፍና የቂም ታሪክ ንገሩ አይደለም የሚላቸው። እሱን አይደለም ካሪኩለም ቅረጹላቸው የሚለው ለህዝቡ። ጥንት እግዚአብሔር ምን እንዳደረገላችሁ ለህዝቡ ንገሩት። ምን እንዳደረገላቸው፣ ምን እንደተደረገላቸው፣ ከሱ ጋር የነበራቸው ቃል ኪዳን ምን እንደሆነ ንገሩት ነው የሚላቸው። ለአሕዛብ የእግዚአብሔርን ስራ፣ ተአምራቱን፣ ድንቅ ስራውን ንገሩ ይላቸዋል።
የእነርሱ ጣዖታት አጋንንት መሆናቸውን እውነተኛው አምላክ ሰማይና ምድርን የሰራ የአብርሃም አምላክ እግዚአብሔር መሆኑን መስክሩ ይላቸዋል ማለት ነው። እንግዲህ ለፍሪሜሰኖች ለመነናውያንም ጭምር ንገሯቸው ነው የሚላቸው ማለት ነው። ካህናቱና ነቢያቱን ደግሞ ወደ ህዝቡ ዞር ይልና መመሪያ ይሰጣል እንዲህ እያለ ለእግዚአብሔር እልል በሉ ይላቸዋል ማለት ነው። ደግሞ እልልታን የሚያውቅ ህዝብ ምስጉን ነው፣ እልል በሉ፣ ለእግዚአብሔር ደስ ይበላችሁ፣ አዲስ ምስጋናን አመስግኑት ይላቸዋል። በክፉዎች ላይ አትቅኑ፣ የኢኮኖሚ ጉዳይ ማለት ነው እንግዲህ። በአሕዛብ ላይ አትቅኑ፣ አመፃን በሚያደርጉ ላይ አትቅኑ። ለጊዜው የደላቸው ይመስላሉ፣ ግን እንደ ሳር ፈጥነው ይደርቃሉ። በእውነት ያለ ጥቂት ከብዙ የኃጥአን ሀብት ይበልጣል ይላቸዋል ማለት ነው። እንግዲህ ስነ ልቦናቸውን ሲጠብቅላቸው ማለት ነው፣ በማንነታቸው እንዳይሳቀቁ። በጎ ዘመንን ማየት ከፈለጋችሁ ይላቸዋል ደግሞ የኢየሩሳሌምን መጥፋት ላለማየት ከፈለጋችሁ፣ የሀገራችሁን መጥፋት ማየት ካልፈለጋችሁ፣ የልጅ ልጆቻችሁ ከርስታቸው እንዳይነቀሉ ከፈለጋችሁ ሕጉን ጠብቁ፣ ችግረኛውን እርዱ፣ ኃጢአትና ክፋትን ተዉ፣ በደልን ተዉ፣ የሰራችሁትን ኃጢአት ንስሐ ግቡ፣ ኃጢአቱ የቀረችለት ሰው የተባረከ ነው እያለ ያበረታታቸዋል። ለእግዚአብሔር መንግስት አይነት አኗኗር ማለት ነው። ወደ እርሱ ቅረቡ ይላቸዋል። ወደ እግዚአብሔር ቅረቡ፣ እርሱም ያበራላችኋል። ቸር እንደሆነ ቅመሱ፣ ለእግዚአብሔር መባውን አምጡ፣ ምስጋናውን አምጡ፣ ዕለት ዕለት ማዳኑን አውሩ ይላቸው ነበር። እንግዲህ በስሙ ነግዱ አይደለም የሚላቸው ለህዝቡ። እንግዲህ ቴሌቪዥን ቢኖር 24 ሰዓት ይሄንን ነበር የሚያጫውትላቸው። ኤፍኤም ቢኖር በዛ ዘመን ማለት ነው። ደግሞ ማንነታቸውንም ያስታውሳቸዋል። እናንተ ለመንግስትና ለክህነት የተመረጣችሁ ናችሁ፣ የያዕቆብ አምላክ ያዕቆብን መርጧል፣ ስለዚህ ደስ ይበላችሁ፣ ስሙን ባርኩ፣ ከጠላቶቻችሁም ያድናቸዋል እያለ ማን መሆናቸውን ያው ከመነሻው እየነገረ ያስታውሳቸዋል ማለት ነው። ረድኤታችን ከእግዚአብሔር ዘንድ ነው ይላቸዋል። ደግሞ ንጉሳችን የእስራኤል ንጉስ ነው፣ እርሱ እንደፈጠረን እወቁ። ከእርሱ ሕግ ከወጣችሁ ረሃብና ቸነፈር ይመጣል፣ ጦርነት ይመጣል፣ ጠላት ያስነሳባችኋል፣ እርስ በራሳችሁ ትባላላችሁ። እኔ እንኳን ልታደጋችሁ አልችልም፣ ምክንያቱም እኔ ንጉስ በሆንም የእኔም ንጉስ ደግሞ እርሱ ነው። አካውንታቢሊቲ ወይንም ተጠያቂነቴ ለእርሱ ነው፣ ተጠሪነቴ ለእርሱ ነው ይላቸዋል ማለት ነው። እና እንዲህ እያለ ነበር እንግዲህ ህዝቡን የሚያናግረው ቅዱስ ዳዊት። አስቡት እንግዲህ ስለ ድሆች የሚናገርበት ብዙ ክፍል አለ። ለባልቴቶች፣ ለድሆች፣ እናት አባት ለሞቱባቸው፣ ለአሮጊቶች፣ ለመካኖች፣ ለህፃናቱ ረዳታቸው መጠጊያቸው እግዚአብሔር ነው እያለ ህዝቡን ያጽናናል። አያችሁ እንግዲህ ያው ለመካኖቹም ጭምር ያስባል ማለት ነው። ይሄም ጭምር በግዛቱ ውስጥ ያለውን እያንዳንዱን ህዝብ አኗኗር ያስተውላል ማለት ነው። እና ስለ እነርሱም ምልጃ ያቀርባል ማለት ነው። የተረሱ ግለሰቦችን ጭምር ህብረተሰቡ ያገለላቸውንም ግለሰቦች ጭምር እሱ አስተውሎ ይመለከታል ማለት ነው። እንግዲህ የእረኛ ስራ ነው የሚሰራው። ልጆች የእግዚአብሔር ስጦታ ናቸው ይላቸዋል፣ ያጽናናቸዋል። ህፃናትን የሚያሳድጋቸው፣ የሚያስተምራቸው፣ የሚያራቅቃቸው እግዚአብሔር ነው ይላቸዋል። እንግዲህ ለህዝቡ ያው ማነባቸው ክፍሎች እንግዲህ መዝሙረ ዳዊትን አንዴም እንኳን ያነበበ ሰው በጥቅስ መልክ በብዙ መልክ እንደተጻፉ መረዳት ይችላል ማለት ነው። ከዛ ደግሞ ለመኳንንትም፣ ለመሳፍንትም፣ ለጦር መሪዎችም፣ ለአስተዳዳሪዎችም እንዲህ ይላቸዋል። ለክፍለ ከተማ፣ ለወረዳ አስተዳዳሪዎች ብላችሁ አስቡት እንግዲህ እግዚአብሔር አገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ቤተሰሪዎች በከንቱ ይደክማሉ ይላቸዋል። ይህን የመሳሰለ ነገር ለቀበሌ ለመሳሰለው ይናገራል ማለት ነው። ደግሞ የአሕዛብ ነገስታትንም እንዲህ ይላቸዋል። እንግዲህ መሪዎች ያው ለስብሰባ አዲስ አበባ ሲመጡ ብላችሁ አስቡት። ለአፍሪካ ህብረት ስብሰባ ሲመጡ በሉና አስቡት። ወይም ደግሞ ዲፕሎማቶች ሲመጡ ከዩናይትድ ኔሽንስም ይሁን ከአሜሪካም ይሁን ከእንግሊዝም ይሁን ከጀርመንም ይሁን ከዴንማርክ ዲፕሎማቶች ሲመጡ ብላችሁ አስቡትና አሕዛብ ይላቸዋል ማለት ነው። ለእነርሱ ደግሞ ያው ግብረ አሕዛብ አይደሉ መቼም፣ ያው እኛም እንደነሱ ሆነናል ነገሩ። አሕዛብ ለምን በከንቱ ታጉረመርማላችሁ? ንጉሥ ተሹሟል በጽዮን ላይ፣ ገዢ እሱ ነው። እናንተ ለምን ኢየሩሳሌምን እስከ መሰረቷ ድረስ አፍርሷት ትላላችሁ? ለምን ኢትዮጵያን አፍርሷት ትላላችሁ? ለምን ትዶልታላችሁ? ለምን ታሴራላችሁ? ለምን አጥፊዎችን ስፖንሰር ታደርጋላችሁ? ይላቸዋል ማለት ነው።